ዱንያ ተመቸንም አልተመቸንም በሞት ይጠናቀቃል። አኺራ ግን ኻሊዲነ ፊሃ ሁለቱም ጀነቱም ኻሊዲነ ፊሃ ጀሃነሙም ኻሊዲነ ፊሃ። ለየትኛውም ቅድሚያ መስጠት እንዳለበት አቅል ያለው ሰው ያውቃል። ከዚህ የሚያስወጣን አታላይ ነገር ላይ ንቁ መሆን ይጠይቃል ማለት ነው። ምንድነው የቅቫ ይፈልጋል፣ መንቃት ይፈልጋል። ወዴት ነው እየሄድኩ ያለው? የትኛው ምርጫ ነው ይዤ እየሄድኩ ያለው የሚለው በደንብ መረዳትና ማየት ያስፈልጋል። ሌላ ምሳሌ የሚያመጡት ዑለማዎቹ ዱንያ ፀሐይ ላይ እንደተቀመጠ በረዶ፣ ፀሐይ ላይ እንደተቀመጠ በረዶ ነች ዱንያ። በቃ እየቀለጠች የምትጠፋ ነች። አኺራ ደግሞ ጀውሃር ወርቅ እንቁ ላፈና አለው መጥፋት የሌለበት መጥፋት የሚባል የሌለበት የሆነ ነው አኺራ። ሙእሚን የሚመርጠውን በደንብ ያውቃል። በዱንያና አኺራ መካከል ያለው ልዩነት በተረዳነውና የቂን ባለው ልክ ዙህዳችን ይመጣል።